ሰላም። ይህ ዛሬ በፈረንጆች አቆጣጠር በ2002 የወጣውን አይስ ኤጅ ወይንም የበረዶ ዘመን የተባለውን የቤተሰብ አስቂኝ የካርቱን ፊልም እናሳያችኋለን። ስክራት የተባለው ሽኮኮ ለክረምት መብል የሚሆነውን ፍሬ ኤኮርን የሚያስቀምጥበት ቦታ ለመፈለግ ይሞክራል። በመጨረሻም ፍሬዋን በረገጠው ቁጥር መሬት ውስጥ ለመቅበር ሲሞክር ሳያስቡ በበረዶ ላይ ለብዙ ማይሎች የሚረዝም ትልቅ ስንጥቅ ይፈጥራል። ይህ ስንጥቅ ደግሞ እሱን ለጥቂት ሊደፈጠጠው የነበረ ትልቅ የበረዶ ናዳ ያስከትላል። እሱም ለጥቂት ያመልጣል። ነገር ግን መጪውን የበረዶ ዘመን ለመሸሽ ወደ ደቡብ በሚሰደዱ የቅድመ ታሪክ እንስሳት መንጋ ሲረገጥ ያገኘዋል። ሲድ የተባለው ሰነፍና ተላላ የከርሰ ምድር ሰነፍ እንስሳ በቤተሰቦቹ ተጥሎ ለብቻው ለመጓዝ ይወስናል። ነገር ግን በድንገት ምግባቸውን ስላበላሸባቸውና ስላናደዳቸው በሁለት ብሮንቶርስ አውራሪሶች ጥቃት ይሰነዘርበታል። ብዙም ሳይቆይ ሲድ ወደ ሰሜን አቅጣጫ እየተጓዘ በነበረው ማኒ በሚባለው ማሞት ይዳናል። ማኒ አውራሪሶቹን ተዋግቶ ካባረረ በኋላ መንገዱን ይቀጥላል። ሲድ ለብቻው መሆንና ጥበቃ ማጣትን ስላልፈለገ ማኒን ይከተለዋል። ማኒ በሲድ ተጫዋችና ወሬኛ ጠባይ ስለተበሳጨ ለብቻው መጓዝ ይፈልጋል። ቢሆንም ግን ሲድ ማኒን መከተሉን አላቆምም። ይህ በእንዲህ እንዳለ ስማይሊዮዶን የነብር መንጋ መሪ የሆነው ሶቶ የሰፈሩን አለቃ ሕፃን ልጅ ሮሻንን በሕይወቱ በመብላት ግማሽ መንጋውን በገደሉበት የሰዎች ጎሳ ላይ ለመበቀል ይፈልጋል። ሶቶ በሰዎቹ ሰፈር ላይ ድንገተኛ ጥቃት ይመራል። በዚህ ጊዜ የሮሻን እናት ከልጇ ጋር ትሸሻለች። በሶቶ ረዳት በሆነው ዲያጎ መውጫ ስታጣ ከሮሻን ጋር ከፏፏቴው ላይ ትዘላለች። ዲያጎ ሕፃኑን ማምጣት ባለመቻሉ እንደ ቅጣት ሕፃኑን ፈልጉ እንዲያመጣ ይላካል። የተቀረው መንጋ ደግሞ ሃፍ ፒክ በሚባለው ተራራ ላይ ይጠብቀዋል። ካልተሳካለት ግን በሮሻን ምትክ ይገደላል። በኋላ ላይ ሲድና ማኒ እናቲቱ ከሐይቁ ለመውጣት ስትታገል ያገኟታል። እሷም ከከፍተኛ ቦታ በመውደቋ ምክንያት ሕይወቷ እያለፈ ነበር። እናቲቱ ከመሞቷና በውሃው ውስጥ ከመሰጧን በፊት ሮሻንን ለማኒ አደራ ለመስጠት የሚያስችል አቅም ብቻ ነበር ያላት። በሲድ ከፍተኛ ጉተታና ማማለል ሕፃኑን ለመመለስ ይወስናሉ። ነገር ግን የሰዎቹ መኖሪያ ቦታ ሲደርሱ አካባቢው ባዶ ሆኖ ያገኙታል። ከዲያጎ ጋር ይገናኛሉ። እሱም ሰዎቹን በመከታተል ሊረዳቸው እንደሚችል ያሳምናቸው። ማኒ ዲያጎ በሕፃኑ ላይ ስላለው ዓላማ ስላልተማመነ እሱም በአይነ ቁራኛ ለመከታተል ሲል መንገዱን እሱ ራሱ ለመምራት ይወስናል። ልክ እንደ ማኒ ሁሉ ዲያጎም በሲድ ለፍላፊነትና ወረኝነት በቀላሉ ይበሳጫል። መንጋው የሚጠብቃቸውና አድብቶ ሊያጠቃቸው ወደሚችልበት ወደ ሃፍ ፒክ ዲያጎ በምስጢር እየመራቸው አራቱ አብረው ይጓዛሉ። በመንገዳቸው ላይ በርካታ አስደናቂና አስቸጋሪ ገጠመኞችን ካስተናገዱ በኋላ ማኒ ቀስ በቀስ ሲድን መውደድና በዲያጎ ላይ መተማመን ይጀምራል። በመጨረሻም ቡድኑ በርካታ የዋሻ ስዕሎች ያሉበት ዋሻ ውስጥ ይደርሳል። እዚያም ሲድና ዲያጎ ስለ ማኒ ያለፈው ታሪክ እና ቀደም ሲል ከሰው አዳኞች ጋር ስለነበረው ግንኙነት ይረዳሉ። አዳኞቹ የእሱን ሴትና ልጅ ያካተተውን ቤተሰቡን ጨፍጭፈውበት ማኒን በሐዘን የተሰበረ ብቸኛ አድርጎት ነበር። በኋላ ላይ ቡድኑ ሊደርሱበት ወዳሰቡት ሃፍ ፒክ ሊቃረቡ ሲሉ እየፈሰሰ ያለ የድንጋይ ላቫ ወንዝ ያጋጥማቸዋል። ማኒና ሲድ ከሮሻን ጋር ሆነው በሰላም ይሻገራሉ። ዲያጎ ግን ወደ ላቫ ውስጥ ሊወድቅ ሲል በአንድ ገደል ላይ ተንጠልጥሎ ይቀራል። ማኒ እሱ ራሱ ወደ ላቫ ውስጥ ወድቆ ከሚገጥመው እርግጠኛ ሞት ለጥቂት አምልጦ ዲያጎን ያድነዋል። ቡድኑ ሌሊቱን ያርፋል። ሮሻንም የመጀመሪያውን የእግር ጉዞ እርምጃዎቹን ወደ ዲያጎ ያደርጋል። ዲያጎም ስለ ተልእኮ ያለው ሐሳብ መለወጥ ይጀምራል። በማግስቱ ቡድኑ አድፍተው ወደሚጠብቁበት ቦታ ይቀርባል። አሁን ማኒ ሕይወቱን ስላተረፈለበት ከፍተኛ ክብር ያለውና ሲድንም መውደድ የጀመረው ዲያጎ ሐሳቡን በመቀየር ስለ አድማውና ጥቃቱ ለማኒና ለሲድ ይናዘዛል። ሁለቱ በሱ ላይ ጠላትነት ሲያሳዩ ዲያጎ እንዲያምኑት ይማጸናል። እንዲሁም ጥቃቱን ለማክሸፍ ይሞክራል። ቡድኑ ከሶቶ መንጋ ጋር ይዋጋል። ነገር ግን ጥረት ቢያደርጉም ሶቶና ግብረ አበሮቹ ማኒን መውጫ ያሳጡታል። ሶቶ ማኒን ሊገድለው ሲቃረብ ዲያጎ መሃል ገብቶ ይጋርደዋል። በዚህም ምክንያት ይቆስላል። በመቀጠል ማኒ ትኩረቱ የተከፋፈለውን ሶቶን መትቶ ከድንጋይ ግንብ ጋር ያጋጨዋል። ይህም በርካታ ስለታም የበረዶ ቁርጥራጮች በሶቶ ላይ እንዲወድቁና ወግተውት ወዲያውኑ እንዲሞት ያደርገዋል። የተቀረው መንጋ በድንጋጤ ይሸሻል። ማኒና ሲድ የዲያጎ መቁሰል ለሞት የሚያደርስ መስሏቸው ያዝናሉ። ያለሱም ጉዟቸውን ይቀጥላሉ። ሁለቱ ሮሻንን ለጎሳው በስኬት መመለስ ይቻላቸዋል። ለደስታቸውም ማጠናከሪያ ይሆን ዘንድ ዲያጎ ሮሻን ሲሄድ ለማየት በጊዜ ተመልሶ ይቀላቀላቸዋል።
በመቀጠል ሦስቱ የቅርብ ጓደኛሞች ሆነው ወደ ሞቃታማ የአየር ንብረት መጉዝ ይጀምራሉ። ከ20 ሺህ ዓመታት በኋላ በአንድ የበረዶ ገገር ውስጥ የቀዘቀዘው ስክራት በአንድ ሞቃታማ ደሴት የባህር ዳርቻ ላይ ይገኛል። በረዶ ቀስ በቀስ ሲቀልጥ በዚያው የበረዶ ገገር ውስጥ ቀዝቅዞ የነበረው ፍሬ በውሃ ተወስዶ ይጠፋል። በመቀጠል ስክራት የኮኮናት ፍሬ ያገኝና መሬት ውስጥ ለመክበር ሲረግጠው ሳያስበው የእሳተ ገሞራ ፍንዳታ እንዲቀሰቀስ ያደርጋል። ስለተከታተላችሁን እናመሰግናለን። እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳትረሱ።